ብዙ ጊዜ ከቤተሰቦች ከሚመጣልኝ ጥያቄ መካከል በህልም እባብ ማየት ምንን ያመለክታል የሚል ነው። በዚህ ጉዳይ ጠቅለል አድርግቼ ልንገራችሁ። በህልም እባብን ማየት መልካም ነገር የለውም፣ ስገሉት ካያችሁ ብቻ። በህልም እባብ ስገሉ ከተመለከታችሁ በጠላታችሁ ላይ ድል መቀናጀትን፣ እንደዚሁም ሲሕር ወይ ድግምት ችግር ካለ ያ ነገር መወገዱን፣ ወይ የሰው አይን ካለባችሁ ያ ነገር ከላያችሁ ላይ መወገዱን የሚያሳይ ነው። እንደዚሁም ከፊታችሁ በእናንተ ላይ መጥፎ በሚያስብ ሰው ላይ ድል መቀናጀት ሊመጣላችሁ እንደሆነ የሚያበስር ነው። ከዛ ውጭ ግን እባብን መመልከት በተለይ ቤታችሁ ውስጥ መመልከት በቅርብ ያለን ለእናንተ መጥፎ የሚያስብን ጠላት ያመለክታል። ወይ እባቡ ደግሞ ጥቃት ሊያደርስባችሁ ሊነክሳችሁ፣ ወይ ሌላ ጉዳት ሊያደርስባችሁ በእንደዚህ አይነት ሁኔታ ከተመለከታችሁ እናንተ ላይ ጉዳት ለማድረስ ክፋት ለመስራት እየተንቀሳቀሰ ያለ ሰው እንዳለ ያመለክታል። እባብን ደግሞ ደጋግሞ በህልም መመልከት በመንፈሳዊ ኬዝ መጠቃትን ያመለክታል፣ በሲሕር ወይ በአይነ ናስ። በተለይ ግን ጥቁር እባብን የምታዩ ከሆነ አሲሕር አልአስወድ በሚባለው ሲሕር የመጠቃቱ አንዱ ምልክት ነው። ሰዎች እንዲጠቀሙበት ቪዲዮ ማጋራታችሁ እንዳዘነጉት። አሰላሙ አለይኩም ወረሕመቱላህ።